ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ትቆዩ በማክበር እጋብዛለሁ። ባለፈው ሳምንት እንደምታስታውሱት ከአቶ ፍጹም ደምሴ ከአህሪን የጋበዝኩት ካንዲዴት ነው፣ የፒኤችዲ ካንዲዴት ነው። ከሱ ጋር ቆይታ አድርገን ነበር። የባህላዊና ዘመናዊ መድኃኒቶች ከፍተኛ ተመራማሪ ነው። ያወራንበት ርዕሰ ጉዳያችን ደግሞ ባህላዊ መድኃኒቶቻችን እና ሕክምናዎቻችንን በማሳደግ በኢኮኖሚያችን ላይ ትልቅ አስተዋጽኦ ማድረግ እንችላለን ከሚል ሀሳብ ውይይት አድርገን ነበር። ዛሬ ሁለተኛውን ክፍል እየተከታተልን እንቆያለን። አብራችሁን ቆዩ። እኔ በባህላዊ ሕክምና ዙሪያ መረጃ ዝም ብዬ ሳይ በኢትዮጵያ ውስጥ ከ40 በላይ አይነት ከነጭ ሽንኩርት ጀምሮ የተለያዩ እጽዋቶችን ይተነትናል። ለወባ በሽታ የተለያየ ማህበረሰብ ይጠቀምባቸዋል ይላል እና የነጭ ሽንኩርት እንዴት ነው የሚጠቀሙት ለወባን ለመከላከል የሚል ነገር እንደ እንትን ተቀምጧል። ስለዚህ እውቀቶች ተዘበራርቀው ነው ያሉት። ስለዚህ መሰብሰብ ይፈልጋል፣ መሰነድ ይፈልጋል። ልክ እንደዛው ሁሉ ደግሞ አሁን የምች መድኃኒት የተለመደ መድኃኒት ነው። የማንም አይደለም፣ የማህበረሰብ ነው። ብዙ ሰው ምች መታኝ ብሎ ወይ አፍንጫው ሲታፈን ምናምን በግራ አፍንጫ ብትስበው ምናምን ይባላል። የምርም ደግሞ ሲፈውስ ብዙዎቻችን ኤክስፒሪየንስ እናደርገዋለን። ስለዚህ ይሄ አንድ ነገር ነው እና እንደዛው ደግሞ ባህላዊ መድኃኒቶቻችንን ብዙ ጊዜ ቅድም አንተ ገልጸኸዋል። በሶሻል ሚዲያ በተለይ በቴሌግራም ላይ በጣም ነው ወደ ስልክ የሚመጣው እና ብዙ ጊዜ እኔ ራሴ እንትኑ ማየት አልፈልግም። ምክንያቱም እጠራጠረዋለሁ። ብዙ ሰው ይጠራጠረዋል። ይሄ አለ አይደል ገንዘብ ለመሰብሰብ የሚደረግ ጥረት ይመስላል። ስለዚህ ያ ደግሞ አላግባብ መሄድ ነው እና አፒሊንግ ደግሞ መሆን አለበት፣ አትራክቲቭ መሆን የሚስብ መሆን አለበት አቀራረቡ። ለምሳሌ የዘመናዊ መድኃኒትን ለመዋጥ ብዙ ሰው አይሸክከውም። የባህላዊ መድኃኒቶች ግን አዘገጃጀታቸው፣ ሂደታቸው ብዙ ጊዜ ሰዎች ደስ እንዳይላቸው ያደርጋል። ስለዚህ የምናየው ነገር ራሱ ደስ ሊያሰኘን ይገባል። ደስ ብሎን ወደነው በሚያምር አስተሻሸግ አፒሊንግ በሆነ መልኩ መዘጋጀት አለበት። ይህም ስርዓት ነው። በዚህ ስርዓት ውስጥም ማለፍ አለበት። ለምን? ወደ ኢኮኖሚ ውስጥ እየጨመር ነው ስለሆነ እና ይህንንም ታሳቢ ባደረገ መልኩ ማየት ይፈልጋል። ይህ የባህላዊ ሕክምና ስርዓት በአጠቃላይ ሳቢ ነው። ከፍተኛ የሆነ ኢኮኖሚ የሚንቀሳቀስበት ነው። ስለዚህ በስርዓት ካልተመራ እውቀት የሌላቸው ምንም ስለ ባህላዊ መድኃኒት ግንዛቤ የሌላቸው ሰዎች ህብረተሰቡን ወደማይሆን መንገድ ሊወስዱ የሚችሉበት ነገር ስላለ ትክክለኛ ባህላዊ ሐኪሞችን ትክክለኛ ካልሆኑ ሰዎች የሚለይ ስርዓት ያስፈልጋል። በተለያየ ቦታ በተበታተነ መንገድ ያሉት ማህበራት፣ የባህላዊ ሐኪሞች ማህበር ወደ አንድ ስርዓት መምጣት አለበት። በየክልሎች ያሉት እና በከተማ አስተዳደር ያሉት ባህላዊ ሐኪሞችን ለመመዝገብ የምንጠቀማቸው መስፈርቶችን ወጥ መሆን አለባቸው። እዚህ ወደ ስርዓት ማስገባት አለብን። ማን ነው ባህላዊ ሐኪም? ምን ሲያሟላ ነው የሚከፍተው? በደንብ ኮመን ኮንሰንሰስ ላይ ደርሶ አገራዊ በሆነ መንገድ ህብረተሰቡ አመኔታ እንዲያገኝ፣ እንዳይጠራጠር ቅድም አንተ ያነሳቸውም በተለያየ መንገድ በሶሻል ሚዲያ፣ በሬዲዮ በጣም በተደጋጋሚ የምንሰማቸው ነገሮች አሉ። ከመጠን በላይ በተጋነነ መንገድ የማስተዋወቅ በጣም እስከሚሰለች ድረስ እና ህብረተሰቡን በዚህ ነገር ላይ ጥርጣሬ እንዲያሳድር የማድረግ የሚያደርጉት አሉ። ይህን አግባቢ በሆነ የህግ ማዕቀፍ መመለስ ይቻላል። ቅድም አንስቼዋለሁ። ኮድ ኦፍ ኮንዳክት ማምጣት ነው። በዚህ ላይ ተግባራዊ ማድረግ ነው። በዚህ ዘርፍ ውስጥ የሚሳተፉን ማንኛውም ተዋናኝ በህግ ማዕቀፍ፣ ለምሳሌ ጋና ብንሄድ ፕሮክላሜሽን አክት አላቸው። ደቡብ አፍሪካ አክት አለ። የትራዲሽናል ሄርባል ፕራክቲሽነር አክት አለ። ባህላዊ ሐኪሞች ህገ ደንብ አለው። በደንብ ነው የሚመራው። ሲያጠፋ ይቀጣል። የሚቀጣ በፓርላማ የጸደቀ ደንብ አለው። ስለዚህ በደንብ መሰረት የምትጠይቀው፣ በደንብ መሰረት የምትቀጣው መሆን አለበት። ስለዚህ ይሄ ስርዓት በደንብ በህግ ማዕቀፍ ከሚደረጉ ሙያዊ ድጋፎች አሉ። አሁን ጤና ቢሮዎች፣ የክልልም የከተማ አስተዳደርም ሱፐርቪዥን ያደርጋሉ። ከዛ በዘለለ ግን በደንብ
የህግ ማዕቀፍ ኑሮት ተጠያቂነት የሚኖር የሚይዟቸውንም እጽዋቶች በአግባባዊ በሆነ መንገድ ደህንነታቸውን ፍታችነቶች ተፈትሸው ጥቅም ላይ እንዲውሉ ማድረግ ይጠበቃል ማለት ነው። ከዚህ ደረጃ ላይ ቅድም እንዳነሳሁት የተጀመሩ ጅማሬዎች አሉ። እነሱም በደንብ ማጠናከርና ትክክለኛ ባህላዊ ህክሞችን ትክክለኛ ካልሆኑ ሰዎች መለየት፣ ስርዓቱን በደንብ በህግ ስታስረው ሙያ የሌለው ሰው ወደ ሲስተሙ አይመጣም። የሚያጠፋም ከሆነ ይቀጣል። አሁን በቀጣይነት ቢደረግ ብዬ ማስበው የተደረገ ያሉ ነገሮች አሉ። ግን ማህበራትም ወደ አንድ ማህበራት ማምጣት ያስፈልጋል። ገዢ ወደሆነ ማህበረሰብ ህጋዊ ማዕቀፍ ያለው ማህበር ሆኖ ባህላዊ ሐኪሞችን ራሱ መልሶ የሚቆጣጠር። አሁን ለምሳሌ ኢትዮጵያ ውስጥ የኢትዮጵያ የሐኪሞች ማህበር አለ። መንግስት ከሚሰጠው እውቅና በተጨማሪ የኢትዮጵያ ሐኪሞች ማህበር ለሐኪም እውቅና ይሰጣል። እንደዛው የኢትዮጵያ ባህላዊ ሐኪሞች ማህበር በደንብ የተደራጀ በተበታተነ መንገድ ሳይሆን በተደራጀ መንገድ ማሰር ያስፈልጋል። እነዛ ሲደረጉ እነዚህ ነገሮች እየቀነሱ ይመጣሉ። ከአዘገጃጀት አንጻር ከሳቢነት አንጻር ላነሳው ጥያቄ እሱን በስልጠናዎች ክሎት መሙላት አሁን አሪም በዚህ ዙሪያ ላይ በተደጋጋሚ የአቅም ግንባታ ስልጠና ይሰጣል። አሁን ደግሞ በሚቀጥሉት ዓመታቶች ደግሞ ተግባር ተኮር ስልጠና ለመስጠት ኦልሬዲ ማኑዋሎችን ጨርሰናል። ቅድመ ዝግጅቶችን እያደረግን ነው። ከተሳካ ከዘንድሮ ዓመት አጋማሽ በኋላ እንጀምራለን። ተግባር ተኮር ስልጠና ማለት ምንድነው? እንዴት ነው እጽዋት የሚሰበሰቡት? በምን አይነት መንገድ ነው መዘጋጀት ያለበት? ምን አይነት ንጽህናስ ነው መጠበቅ ያለበት? በምን አይነት የሆነ መንገድስ ነው የሚዘጋጁት የሚለው ላይ ግንዛቤ አግኝቶ ሳቢ በሆነ መንገድ ህብረተሰቡንም ጉዳት በማይጥል መንገድ ማዘጋጀት እንዲችሉ ድጋፍ ለማድረግ ከባህላዊ መድኃኒት በዘለለ በሌሎች ዘርፎችም ይህንን ነገር ማስፋት ይጠበቃል። ለምሳሌ አንድ ሰው ወጌሻ ሆኖ ሲያክም ምን አይነት ስብራት ነው መንካት የሌለበት? ምን አይነት ስብራት ነው? ምን አይነት ምልክቶችን ነው ለሐኪም ወዲያውኑ መስጠት ያለበት? ምክንያቱም አንዳንድ ስብራቶች ቀጥተኛ የሆነ የዘመናዊ ህክምና ድጋፍ የሚፈልጉ ናቸው። በባህላዊ ህክምና ወደ ወጌሻ ሲኬድ የበለጠ ይባባሳል። በእነሱም ደግሞ የሚፈቱ አሉ። ስለዚህ አብሮ ተቀራርቦ መስራት ይፈልጋል። እንደውም አንዳንድ ወጌሻዎች የራጅ ተነሱና ነው የሚሉት አለ። በምን አግባብ ነው? በአይን አይተው ስለማያውቁት ራጅ የማንበብ አቅሙ ላይ ያላቸው አሉ። ስለዚህ ያንን ራጅ የተነሳውን ሰው ስካን የተደረገውን ስብራቱን በሚያዩበት መልክ እንዴት ህክምና ማድረግ እንዳለባቸው አንብበው መረዳት የሚችሉ አሉ። ስለዚህ እነሱም እንደዚህም አይነት ደግሞ ጥሩ የሆነ አስተሳሰብ ያላቸው ማቀራረብ በተለያዩ ጊዜያት ደግሞ ባህላዊ መድኃኒት ሐኪሞችና ዘመናዊ ህክምና ስርዓት ውስጥ ያሉ ሙያተኞች ተቀራርቦ መስራት የሚችሉበትን ምቹ ሁኔታዎች መፍጠር በተለያዩ ወቅቶች አሁን በተለያዩ አፍሪካ ሀገራት በኢቦላ፣ በኮቪድ፣ በኤችአይቪ ኤድስ ጊዜ ባህላዊ ሐኪሞች ከዘመናዊ ሐኪሞች ጋር አብሮ ይህን ላይ እንደሰሩ እንመለከታለን። ኢትዮጵያ ውስጥ እንደዚህ አይነት ተሞክሮዎችን የበለጠ ማጠናከር ያስፈልጋል። ያለውን የክሎት ጋፕ ከሩቅ በመሆን ሳይሆን ቀረብ ብሎ መፍታት፣ ያላቸውን እውቀት ክሎት በመሙላት ቴክኖሎጂ እንዲጠቀሙ በማድረግ ከፍ እንዲያደርጉት ያለውን እውቀት ሁሌ ሩቅ ሆኖ ከመናቅ እኛም ቀረብ ብለን ያላቸውን እውቀት ክፍተት በደንብ ለይቶ መሙላት ያስፈልጋል። ያ ሲሆን ነው ሀገር አንድ ልትሻገር የሚችለው። ያለውን እውቀት በደንብ ተሳስረው ወደ ቴክኖሎጂ ሊሄድ የሚችለው። እዚህ ክሎት መሙላት ያስፈልጋል። በደንብ ስልጠናዎች፣ በጋራ ስራዎችን አብሮ በመስራት እውቀት በመለዋወጥ በአንድ ባህላዊ ለምሳሌ ህክምና ላይ እንደምናውቀው ዘመናዊ ህክምና ላይ ተላላፊ ያልሆኑ በሽታዎች ለምሳሌ እንደ ስኳር፣ ደም ግፊት እነዚህ ስንመለከታቸው በባህሪያቸው እድሜ ልክ የሚቆዩ ናቸው። ከዘመናዊ ህክምናው በተጨማሪ የአመጋገብ ስርዓት፣ የእንቅስቃሴን ይፈልጋሉ። በዚህ ላይ ባህላዊ ሐኪሞችና ዘመናዊ ሐኪም ተሳስሮ መስራት የሚችሉበት ብዙ ምቹ ሁኔታዎች አሉ። እንደ ሀገር ከአመጋገብ አንጻር፣ ከእንቅስቃሴ አንጻር፣ ከመንፈሳዊ ነገርም አንጻር በደንብ ተሳስሮ ሰው ዘመናዊ ስርዓቱንም ሳይለቅ እንደ ተጨማሪ የህክምና ስርዓት ቆጥሮ በደንብ ተናቦ ለሀገር እና ለህብረተሰብ በሚጠቅም መንገድ ማሳደግ ይቻላል። ስለዚህ ጅማሬዎችን በደንብ ማጠናከር እና ይህን እዚህ በጋራ መስራት የሚያስፈልግ ይመስለኛል። እንግዲህ አሁን በኢኮኖሚው ላይ ያለውን ቫሊዩ ማሳየት ያስፈልጋል። ነገር ግን አንደርማይን የተደረገ የህክምና ስርዓት እንዳይሆን በእንደዛ እንዳይቀጥል
ታሳቢ ባደረገ መልኩ ምርምሮችን ሰርቶ ማቅረብ ይፈልጋል። አንድ ማህበረሰብ ለምሳሌ ኢንፍራስትራክቸር የሚያስፈልገው ማህበረሰብ ወይ የመንገድ ኢንፍራስትራክቸር የሚያስፈልገው ማህበረሰብ ይኖራል የሆነ ቦታ። ለዛ ማህበረሰብ መንገድ መስራት ብንፈልግ የምናየው በየቱ በኩል ነው ያ ማህበረሰብ የሚጠቀመው ብለን ነው የምንሄደው። የቱ ጋር ባህላዊ ድልድይ ሰርቷል ብለን ነው ዘመናዊውን ድልድይ የምንገነባለት። ራሱ በሄደበት በዛው በትራክ ባረገው ቦታ ላይ ይራመድበት በነበረ ቦታ ላይ ነው መንገድ እያወጣንለት የምንሄደው። ስለዚህ ከማን እንነሳለን? ከራሱ ከማህበረሰቡ እንነሳለን ማለት ነው። መሰረተ ልማት እንኳን ስንሰራ ልክ እንደዛ ሁሉ ደግሞ ባህላዊ ሕክምናና ባህላዊ ዕውቀቶችንም በማሳደግ ረገድ ለምሳሌ ምሳሌ የሚሆኑ የባህላዊ ሐኪሞች አሉ። አሁን ስም መጥራት ባልፈልግም ግን በጣም ፖፑላር የሆኑ የባህላዊ ሐኪሞች አሉ የሚታወቁ። እነሱ ላይ መስራት ቢቻልና ሳምፕል ፕሮጀክት ቢሆኑ ልክ ቻይናዎች የሕክምና ሆስፒታል ባህላዊ ሕክምና ሆስፒታል እንዳላቸው ወይም የሕክምና ማዕከል እንዳላቸው እነዚህን ተቋማት ማዕከል ማድረግ ቢቻል ከማ ተነስተን ከራሱ ከማህበረሰቡ ከቅርብ ካለው ተነስተን ብንሰራ አሁን ለተጀመረው ሐሳብና ፕሮጀክት ጥሩ ግብዓት ነው ብዬ አምናለሁ። እና እዚህ ላይ ስፔሲፊክ አድርጎ ይሄን ቦታ እንደዚህ ይሄንን ሰው እንደዚህ እየሰራ ነው እዚህ ደረጃ ላይ ደርሷል፣ ከሱ ጋር ቀጥለን አንድ ሳምፕል ፕሮጀክት ወይም አንድ የባህላዊ ሕክምና ተቋም በዘመናዊ መልኩ የተደራጀ ቀደም ሲል እንደገለጽናቸው ሕግና ስርዓትን ልንዘራጋበት የሚችል ሲምፕል የሆነ ሰዎች ሲመጡ በጽዳት የሚጠቀሙበት እያንዳንዱ ነገር በጣም የተጠና የሚሆን አንድ ፕሮጀክት ብንሰራ ብላችሁ ያሰባችሁት ነገር ካለ በዚህ ላይ እንደው የተወሰነ ነገር ብናይ ብዬ ነው። በጣም ትልቅ ሀሳብ ነው ያነሳው። ከዛ በፊት ያው ቅድምም የተወሰነ ሀሳብ ሞክሬያለሁ። ባህል ከኢኮኖሚ ጋር ካልተሳሰረ ይጠፋል። ባህል ዘላቂ እንዲሆን ከህብረተሰቡ ገቢ ምንጭ ጋር መተሳሰር መቻል አለበት። ባህላዊ ሕክምናም ከዛ የተለየ አይደለም። ለዚህ አገር እንደ ሀገር በእውቀቶቿና ማንነቶቿ ላይ መመስረት አለባት። ኢትዮጵያ እንደ ዓለም በቴክኖሎጂ ማደግ አለባት። ግን ያላትን የእውቀት መሰረቶች በዘናጋ መንገድ ሳይሆን ባስተሳሰረ መንገድ። ለዚህ አሁን ባህላዊ ሕክምና ላይ ቅድም አንተ እንደጠቀስከው እውቀት ያላቸው በደንብ ሙያ ስነ ምግባር በደንብ ተከትለው ማህበረሰብ ላይ በደንብ አገልግሎት የሚሰጡ የምናውቃቸው ሰዎች አሉ፣ ግለሰቦች አሉ። እኛም እንደ ተቋም ቀርበን አብረን የምንሰራቸው ተቋማት ግለሰቦች አሉ፣ በጣም ትላልቅ ተቋማት ያላቸው። እነዚህ ጋር ቀረብ ብለን እንደ አሪም የመደገፍ የስልጠና የያዙትን ምርቶች ደግሞ ውጤታቸውን፣ ጎንዮሽ ጉዳታቸውን፣ ጠቀሜታቸውን የማጥናት ስራዎች ጅማሬዎች አሉ። እነዚህ ጅማሬዎች ናቸው። በደንብ እነዚህን ማጠናከር ይፈልጋል። እንደ ሀገር ግን ከፍ ያለ ውጤት ለማምጣት ከማሰብ የመድኃኒት ፖሊሲ ተቀርጿል። ኦልሬዲ አሁን እየተከለሰ ይገኛል። በዚህ ላይ ባህላዊ ሕክምናን ከዘመናዊ የማስተሳሰር እቅድ አለ። የተጀመሩ ጅማሬዎች አሉ። እንደ ሀገር እንግዲህ በቅርብ ዓመታት ውስጥ ይሆናል ብለን ተስፋ እናደርጋለን። ባሉን የመጀመሪያ ደረጃ ጤና ተቋማት ሊሆን ይችላል። በሁለተኛ ደረጃ ባሉት የጤና ተቋማቶች ውስጥ የባህላዊ ሕክምና እንደ አንድ ዩኒት ወደ ሆስፒታል የማካተት እሳቤዎችና እቅዶች አሉ፣ ስትራቴጂዎችም አሉ። እነዚህም በፍጥነት ከመፈጸም አንጻር ያሉ ክፍተቶች እንዳሉ ሆኖ ማለት ነው። ስለዚህ ለወደፊት ይኖራል ብዬ ተስፋ አደርጋለሁ። ጥሩ መልካም ተስፋዎች ይታዩኛል። ያ ሲሆን ግን በሕክምና በምርምር የተረጋገጡ መድኃኒቶች ያስፈልጉናል። በምርምር የተደገፉ ህብረተሰቡን ጉዳት የማያመጡ ጠቀሜታቸው የተረጋገጡ መድኃኒቶችን ይዘን ነው ወደዚህ ስርዓት የምንገባው። ስለዚህ የምርምር ተቋማት ዩኒቨርሲቲዎችን በዚህ በኩል ያሉትን ባህላዊ መድኃኒቶች ፈዋሽነታቸውን እና ጎንዮሽ ጉዳታቸውን ማጥናትና ማረጋገጥ ይጠበቃል። አሪም በዚህ ዘርፍ የራሱን አስተዋጽኦ እያደረገ ይገኛል። ስለዚህ እንደ ሀገር የታቀደ እቅድ አለ። ባህላዊ ሕክምና እንደ አንድ ስርዓት ቆጥሮ ከዘመናዊ ስርዓት ጋር ማስተሳሰር እንደ አማራጭ ለህብረተሰቡ ማቅረብ
ለምንድነው ህብረተሰቡ የሚያውቀው ነገር ነው ልቡ የሚቀርበው። ያን ማሳደግ ከሚያውቀው ነገር ላይ ማሳደግ አስፈላጊ ነው። እዚህ የሚያውቀውን ነገር ከሚያውቀው ጤና አዳም ከሚያውቀው ነገር ላይ ስትል ኮንፊደንስ ቢልድ ያደርጋል። እንደ ሀገርም ደግሞ ባህላዊ ሕክምናን ማጎልበት ባህልን ከመጠበቅ አንጻር ብቻ ሳይሆን ሉዓላዊነትም ከማሰብ አንጻር ማሰብ እንችላለን። ኢትዮጵያ ውስጥ ያሉት አብዛኞቹ ሁሉም መድኃኒት ፋብሪካዎች ዘመናዊ የሆነ እውቀት ላይ የተመሰረቱ ናቸው። ብሎም ደግሞ ከውጭ ሀገር ባሉ ፋብሪካዎች ባለቤቶች ነው የሚመሩት። እንደ ሀገር በራሳችን እውቀት ያመረትናቸው ምርቶች ለሀገር ሉዓላዊነት፣ ለሀገር ደህንነት ትልቅ ቁልፍ ናቸው። እነሱን በደንብ ማጠናከር ያስፈልጋል። እዛ ላይ በደንብ መስራት ያስፈልጋል። እንደ ተሞክሮ የሚሆኑ የሚባለው እንግዲህ ይህም በዋነኝነት ኃላፊነት ወስዶ የሚሰራው ጤና ጥበቃ ሚኒስቴር ነው። የማስተሳሰሩ ባህላዊ ሕክምናን ከዘመናዊ ጋር የማስተሳሰር እንደ ኃላፊነት የጤና ጥበቃ ሚኒስቴር ስራ ነው። በዛ በኩል የተጀመሩ ጅማሬዎች አሉ። የተወሰኑ ተቋማቶችን ሆስፒታሎችን ፓይሌት ማድረግ ኃላፊነት ስራዎችን እየሰሩ እንደሆነ አውቃለሁ። እኛም በአንዳንዶቹ ላይ የተሳተፍን እንገኛለን። ያው በቅርብ ጊዜ ጥሩ ውጤት ያመጣል ብዬ ተስፋ አደርጋለሁ። ከዚሁ ጋር ማያያዝ ያለብን ብዬ የማምነው እንግዲህ ባህላዊ እውቀቶች ቅርሶች ናቸው፣ ሀብቶች ናቸው። የህክምና ቱሪዝም ያላቸው ሀገሮች አሉ። ለህክምና ሰዎች የሚሄዱባቸው ያለማቋረጥ የሚሄዱባቸው ሀገሮች አሉ። ልክ እንደዛ ሁሉ ደግሞ እኛም የህክምና የመዳረሻ አካባቢዎች አሉ። ለምሳሌ የመን እንደ ምሳሌ ብንወስድ ቅድም ገልጬዋለሁ። የየም ህዝብ ላለፉት ምናልባት 500 ዓመትም ሊሆን ይችላል ይሄን ፕራክቲስ አድርጓል። ይሄ ፕራክቲስ የሚታይ ፕራክቲስ፣ የሚያዝናና ፕራክቲስ። ልክ የራሱ የሆነ በዛ ተራራ ላይ ባህላዊ መድኃኒቶችን የሚሰበስብበት ቀንና ሁኔታ አለው። የተረዳው ነገር ጥቅምት 17 በጣም ወደ በጋው ሄዶ ሳይደርቅ ወይም ሳይጠነክር ማለት ነው። ወይም ደግሞ ወደ ክረምቱ መጥቶ በጣም ለጋ ሳይሆን መካከል ላይ ሲሆን ሊቆረጥና ለጥቅም ሊውል የሚችል እጽዋትን ይሰበስባሉ። ይሄ አንድ የሚገርም ፕራክቲስ። ልክ ይሄ ልምምድን ምን ውስጥ ማስገባት እንችላለን? ቀደም ሲል አንተ ባህልና ስፖርት ስትገልጽ ነበር። የእነሱም ኃላፊነት ነው። እነሱም ተገኝተው ነበር በወቅቱ ሚኒስትር ዴኤታዋ ተገኝተው ጥሩ ጥሩ ነገሮች ሲናገሩ ሰምቻለሁ። ባህል ነው፣ ያ የቱሪዝም መዳረሻ መሆን ይችላል። ስለዚህ የገቢ ምንጫችን ከምንም አንግል ይሆናል ማለት ነው፣ ከቱሪዝም ይሆናል ማለት ነው። ስለዚህ ኢኮኖሚካል ፋይዳው ቱሪዝምንም ማዕከል ያደርጋል ወደሚል ነገር ያመጣናል። ምሳሌ የመን ስንወስድ ማለት ነው። ሌሎችንም መውሰድ እንችላለን። ከዚህም አንጻር ማሰብ ይፈልጋል። እውነት ነው። ማህበረሰባችን እምቅ የሆነ ባህል፣ ሰፊ ባህል አለ። እምቅ የሆነ የቱሪዝም አቅም አለ። ይህን ከመጠቀም አንጻር ብዙ የተሰሩ ያሉ ስራዎች አሉ። የባህላዊ ሕክምና ስርዓትን ደግሞ እንደ አንድ የቱሪዝም መስክ በደንብ መቁጠር ያስፈልጋል። ያነሳው ትክክለኛ ምሳሌ ነው። ይህም በየዓመቱ ባህላዊ የመድኃኒት ለቀማ ቀን ብለው ያከብራሉ። ለዓመት የሚሆናቸውን እጽዋት ይሰበስባሉ። ክዋኔው በሌላ ዓለም የሌለ ነው። በደንብ ቢሰራበት ለሀገር የቱሪዝም እንደ አንድ ቱሪዝም መዳረሻ መሆን የሚችልና ገቢ ማመንጨት የሚችል ነው። ስለዚህ እንግዲህ በቤታችን የተረዳን ያለ ነው። ይሄ ዘርፍ በደንብ ከተያዘ፣ በእውቀት ከተመራ፣ በቴክኖሎጂ ከታገዘ ለቱሪዝም፣ ሜዲካል ቱሪዝም፣ የፋብሪካ ማኒፋክቸሪንግ ለከፍተኛ የሆነ የስራ እድል መፍጠር የሚችል ዘርፍ ነው። ስለዚህ ይህን ማስተሳሰርና ለሀገር ገቢ እንዲያመነጭ ከሚጠበቀው ደረጃ ገቢ እንዲያመነጭ ማድረግ ይቻላል። ግን የሚፈለጉ ስራዎች አሉ። እነሱን በደንብ መረጃዎችን መሰነድ፣ ተቋማዊ የሆነ ቁመና ማስያዝ እና እንዲሻገር ማድረግ ያስፈልጋል። ያ ሲሆን በደንብ ሀገር በምትፈልገው ደረጃ አስተዋጽኦ ማድረግ ይችላል ማለት። ስለዚህ ትክክለኛ የሆነ ሀሳብ ነው ያነሳው። ካልቲቬሽንም ላይ እና አካባቢ ጥበቃም አብሮ መነሳት አለበት ብዬ አምናለሁ እዚህ ላይ። ስለዚህ አብሮ የስራ እድል ሲፈጥር ባህላዊ ሐኪም ሆነው የሚያዘጋጁት ብቻ ሳይሆኑ የሚያቀርቡም አካላት አሉ። ስለዚህ የሚያበቅሉም አካላት አሉ፣ የሚጠብቁም አካላት አሉ። ስለዚህ በአንድም በሌላ ተጠቃሚዎች ናቸው።
ስራ ነው የሚፈጥሩት እና እዚህ ላይም ታሳቢ ማድረግ አለብን። ከስሩ እየሰራን ስንሄድ ነው ስናጠራው። ምናልባት የቻይና ተሞክሮ የህንድን ተሞክሮ ብናይ አሁን ቻይና 84 ቢሊዮን ዶላር ትራንዛክት ታደርጋለች በ2024 ካልን ገቢ ደግሞ ወደ ሀገሯ ይሄን ያክል ቢሊዮን ዶላር አስገባ ካልን እነማ ኪስ ነው የገባው የነማን ህይወት ለውጧል ብለን ስንል ሁሉም ተጠቃሚ አካላት አሉ። ከሚያበቅለው ከሚጠብቀው አካባቢ ከሚጠብቀው ጀምሮ እያደረቀ ከሚያቀርበው ቅጠል ከሚሰበስበው ፍሬ ከሚሰበስበው ግንድቅና ቅርፊት ከሚሰበስበው ጀምሮ እያንዳንዱ ሰው በአንድም በሌላ የራሱን የስራ እድል ፈጥሯል። ስለዚህ ከዚህ ማንገል ታሳቢ አድርገን መመልከት አለብን። አሁን ቅድም ያነሳሁት ኢትዮጵያ በዚህ ዘርፍ በአመት በትንሹ ከ200,000 እስከ 350,000 ሰው በላይ የስራ እድል መፍጠር የሚችል ዘርፍ ሆኖ ማደግ ይችላል። በደንብ ከተመራ የትምህርት ስርዓት ካለው የህግ ማዕቀፎችን ደግሞ ወደ መሬት ማውረድ ከቻለ አገር ውስጥ ምርት መጠናከር ከቻለ ከ200,000 እስከ 350,000 ዜጎቻችን ስራ እድል መፍጠር የሚችል በአመት እስከ 50 ሚሊዮን ዶላር ገቢ ማመንጨት የሚችል በ5 እስከ 10 ዓመት ውስጥ ደግሞ እስከ 1 ቢሊዮን ዶላር ኤክስፖርት ከረንሲ ሊያስገኝ የሚችል ዘርፍ ነው ማደግ ይችላል። ይህን ግን ለማግኘት ቅድም ያነሳናቸው ሀሳቦች አሉ። በተቋማት መካከል ያለው ትስስር ደግሞ መጠናከር፣ ተቋማዊ ትስስር በዚህ ዘርፍ ላይ የሰሩ ያሉ ተቋማት ጤና ጥበቃ ሚኒስቴር፣ ከትምህርት ስራ ደግሞ ትምህርት ሚኒስቴር፣ ኢንዱስትሪ ሚኒስቴር፣ የኢንቨስትመንት ኦፊስ፣ የስራና ክህሎት እነዚህ ተሳስረው እንደ አንድ የኢንቨስትመንት ዘርፍ ታስቦበት ከተሰራ ለሀገር ትልቅ አስተዋጽኦ ማድረግ የሚችል ዘርፍ እንደሆነ ነው የምንረዳው። ምርምሮች ብዙ ተሰርተዋል በኢትዮጵያ ውስጥ በተለይ በዚህ በባህላዊ ሕክምና ላይ ኢፒኤችአይ ወይም ህብረተሰብ ጤና ኢንስቲትዩት ውስጥ ብዙ ምርምሮች ይደረጋሉ። አሃሪ ውስጥ ብዙ ምርምሮች ይደረጋሉ። በምርምሩ ብዙ የተገኙ ግኝቶች አሉ። እንደ ዘርፍ ስናየው ነገ ኢትዮጵያ በፋርማሲቲካል ኢንዱስትሪ መንደር ውስጥ ባህላዊ መድኃኒቶች የሚያመርት ፋብሪካ ይኖራታል ብዬ ተስፋ አደርጋለሁ። ከዚህ አንግል ምርምሮቹ የሚነግሩን ነገር ይኖራል። እንደ ኢትዮጵያ ግን ትልቁ ተግዳሮት በዚህ ላይ እንዳንሄድ የሚያደርገን ነገር ምንድን ነው? ያንንስ እንዴት ፈተን ማለፍ አለብን? እንደማጠቃለያ ነው ምርምር እንዳልኩ በባህላዊና ባህላዊ መድኃኒት ላይ ብዙ ምርምሮች ይደረጋሉ፣ ተደርገዋል። በዩኒቨርሲቲዎች በአሃሪም በኢፒኤችአይም ብዙ ምርምሮች ተደርገዋል። ጥሩ ውጤት ያገኙ ምርምሮችም አሉ፣ ተስፋ ሰጪ ምርምሮች። ግን መሰረታዊ እይታቸው አንዳንዶቹ ከህትመት የዘለለ ወደ ውጤት ተቀይሮ አገር ከምትፈልገው አንጻር ውጤት ከማምጣት አንጻር የሚቀራቸው ናቸው። አንዳንዶቹ ደግሞ ድግግሞሽ፣ አንድ ዩኒቨርሲቲ የሚሰራ ምርምር ለዩኒቨርሲቲ ተመሳሳይ ታይትል ተቀይሮ ይሰራል። በደንብ የተሳሰረ አይደለም። ወደ ምርትና ውጤት ላይ ትኩረት ያደረጉ ምርምሮች አልነበሩም። አይ ቲንክ ይህንንም ግንዛቤ በማስገባት ትምህርት ሚኒስቴርም የምርምር ልየታ አድርጓል። እኛም እንደ ተቋም አሃሪ ምርምሮቻችን ወደ ፕሮዳክት ባህላዊ መድኃኒት ማህበረሰብ ሲጠቀም ነበረ። ምርምሮች ተከናወኑ፣ ግን ወደ ውጤት መሻገር በሚችል ደረጃ ምርምሮች እንዲከናወኑ ትኩረት ሰጥቶ የተሰራ ይገኛል። ግን በተቋማት መካከል ያለው ትስስር አሁንም ቢሆን ክፍተት ያለው ነው። በደንብ መሰሰር ያስፈልጋል። አገር እንደ ሀገር ያለን ሀብት አናሳ ነው። ብክነት አያስፈልግም። ሀብት አሰባስቦ በተመሳሳይ ነገር ላይ በጋራ ተባብሮ ውጤት ማምጣት ያስፈልጋል። ከመሽቀዳደም ይልቅ በትብብር ውጤት ላይ ትኩረት ባደረገ ለህብረተሰባችን ችግር በሚፈታ መንገድ መሰረት ያደረገ ምርምሮችን መስራት ያስፈልጋል። በዚህ ላይ አንድ ቦታ ላይ እንደ ቡድን ሄደን ስልጠና የሰጠን አንድ ማንሳት አስፈላጊ ሆኖ ስለሆነ ነው። ምርምር እናደርጋለን ብለን ስንጠቅስ የእናንተ ምርምር መንገድ ላይ ላለው ሰውዬ ምንድን ነው ኮንትሪቢዩት የሚያደርገው? ምርምር እናንተ ባህላዊ እና ዘመናዊ ምርምር ታደርጋላችሁ። የእናንተ ምርምር ለተራው ማህበረሰብ ምንድን ነው አስተዋጽኦ የሚያደርገው? ምርምሮቻችን በዛ መንገድ መቃኘት አለባቸው። ጥሩ ጅማሬ መልስ መስጠት አለባቸው። የማህበረሰብን ሳንቃ ለይተው ችግሮቻቸውን መፍታት አለባቸው።
ቴክኖሎጂ ጨምረው ህብረተሰብን ማሻገር አለባቸው። አገር የገጠማት ያላትን የከረንሲ የሎካል ማኒፋክቸሪንግ ብለን የምንላቸውን ኢትዮጵያውን በከፍተኛ ሁኔታ አብዛኛውን ከ80-90 በላይ 90% በላይ የህክምና ግብዓቶችን ከውጭ ነው የምታስገባው። ይህን በቴክኖሎጂ እና በምርምር በማገዝ አገር ውስጥ እንዲመረት በማድረግ የሀገርን ጫንቃ ማቅለል ያስፈልጋል። ከምርምር ተቋማት የሚጠበቀው ይሄ ነው። ከዚህ አንጻር አሁን ላይ እየመጣ ያሉ ትልቅ ለውጦች አሉ። እንደ ተቋም እኛም በህክምና ላይ ከመስራት በዘለለ ወደ ምርት የሚሻገር ስራ እየሰራ እንገኛለን። በቅርብ ጊዜያቶች ውስጥ ጥሩ ውጤት ይመጣል ብዬ ተስፋ አደርጋለሁ። በዩኒቨርሲቲዎችም በኩል የተጀመሩ ጅማሬዎች አሉ። ይህን ግን አስተሳስሮ በደንብ የሚሄድ የተቋም ኃላፊነት ነው። ሌላው ሊዘነጋ የማይገባ ነገር ብዬ የማስበው የግሉ ዘርፍ በምርምር ውስጥ በጉል መሳተፍ አለበት። ሌላ ዓለም ላይ ሀገርን የሚያሳድገው የግሉ ዘርፍ ነው። ያለ ግል ዘርፍ ተሳትፎ የሀገር እድገት የሀገር ምርምር ውጤት ያመጣል ብዬ አላምንም። በግል ትላልቅ ተቋማትንም ስንመለከት በግል ባለሀብቶች ነው የሚመሩት። ኢትዮጵያ ውስጥ በደንብ ጠንካራ የግል ተቋማቶች አሉ ህብረተሰብ አገልግሎት የሚሰጡት። ምርምር ላይ ግን እጅግ በጣም አናሳ ነው። ያለ ምርምርና ቴክኖሎጂ ድሮ በነበረ ባህላዊ አሰራር ባህላዊ በሆነ መንገድ አገርን አሁን ካለው ከዓለም ደረጃ ጋር ማስተሳሰር አይቻልም። እያንዳንዱ ነገር በምርምር ታግዞ ምርምር ላይም ደግሞ ኢንቨስት ማድረግ ያስፈልጋል። ይሄ እንደ ግለሰብ የምንወስደው ውሳኔ ነው። ስለዚህ በሁሉም ነገር ላይ ከመንግስት መጠበቅ የለብንም። እንደ ግለሰብም ለሀገር አስተዋጽኦ ማድረግ እና ኮንትሪቢዩት ማድረግ ይጠበቅብናል። ስለዚህ በዚህ ዘርፍ ውስጥ ፍላጎት ያላችሁ ባለሀብቶችም ዘርፉን በምርምር ቢደገፍ ለባለሀብቱም ለሀገርም ውጤት ሊያመጣ የሚችልን ነው ብዬ አምናለሁ። በጣም አመሰግናለሁ። እኔም አመሰግናለሁ እዚህ ስለጋበዛችሁኝና ሀሳቤንም እንዳጋራ ስላደረጋችሁኝ። ጥሩ ጊዜ እንደነበረን አምናለሁ። አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በ2 ሳምንት ያቀረብነው ፕሮግራም በዚህ ተጠናቋል። እንግዳዬ አቶ ፍጹም ደምሴ ከአህሪ የባህላዊና ዘመናዊ መድኃኒት ከፍተኛ ተመራማሪ ነበረ። ከሱ ጋር ቆይታ አድርገናል። የተወያየንበት ርዕሰ ጉዳያችን ደግሞ ባህላዊ ሕክምናዎቻችንና መድኃኒቶቻችንን በኢኮኖሚያችን ላይ አስተዋጽኦ እንዲያደርጉ ምን ማድረግ አለብን፣ ምን ቅድመ ሁኔታዎችን መስራት አለብን በሚሉት ሀሳቦች ዙሪያ ላይ ውይይት አድርገን ነበረ። ውድ ጊዜውን ሰጥቶ አቶ ፍጹም ዛሬ እና ባለፈው ሳምንት ከኛ ጋር ቆይታ አድርጎ ነበረ። በድጋሚ እያመሰገንን እናንተ ውድ ቤተሰቦችንም ከልብ እያመሰገንኩ ሳምንት በሌላ ምርምርና ተመራማሪ እንድንገናኝ እየጋበዝኩ በዚህ እሰናበታለሁ። መልካም ቆይታ።